هم هم يا سلام شو كيف يا سلام شوفوا شوفوا خلص እኔ እንግዲህ በእንደዚህ አይነት ሁኔታ ኢዴን ሳከብር ውያለሁ ማለት ነው። የእናንተስ እንዴት ነበረ ውሎ ማለት ነው? የእናንተ እንዴት ነበር? የኔ በእንደዚህ አይነት ሁኔታ ነው የተዋለው። አልሐምዱሊላህ ማለት ነው። እቺን ይዤ አሁን ምን መሸቀል አያስፈልገኝም። ወደ ኢትዮጵያ ልግባ ወይ የሚለውን ደግሞ እስቲ እንግዲህ እናንተ አስተያየት ስጡኝ ማለት ነው። ልግባ ወደ ኢትዮጵያ እቺኑ ተሸክሜ በኮሮጆ እንድጃልኬ ወደ ኢትዮጵያ ምን ያዟዙረኛል እዚህ እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አይሻ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። እናንተ እንዴት ናችሁ? ኢድ እንዴት ነበር? ኢድ ከእናንተ ጋር እንዴት ነበር? ኢድ ከእኔ ጋር እንደዚህ ነበር። ታያችኋል አይደል? ታያችኋል። ዛሬ ቆጠራው ከእናንተ ጋር ነው። በቃ ታሁን ወዲያ ማለት ነው። እኔ እዚህ መሸቀል አያስፈልገኝም። ይቺን ተሸክሜ ወደ ኢትዮጵያዬ ማለት ነው ልመለስ። መሸቀል አያስፈልገኝም ማለት ነው። የዘንድሮ ኢድ ከኔ ጋር በእንትን ነው በኮሮጆ አብይ ከልክሏል፣ እንትን ፌስታል እንዳይይዙ ብሎ ማለት ነው። ስለዚህ እዚህም ደግሞ ፌስታል የለም፣ በኮሮጆ ነው ሀዲያ ማለት ነው። ሀዲያ እስኪ አብረን እንቁጠር። የእናንተ ስንት ሆነ እንዴ? ሳታውሹ እስኪ ተናገሩ። 10 5 ስትለቅሙ አላችሁም ወይ? ውሸት ስትለቅሙ ውላችኋል። ስለዚህ ይዛችሁ ብቅ በሉ ማለት ነው። እኔ መቼም ስለቅሙ እያለሁ። ስለዚህ እስቲ እናንተ ጋር አብረን እንቁጠረው ብለን ዛሬ ኮረጆውም አልተከፈተም፣ ይኸው ገና ሊከፈት ነው። አብረን እንቁጠር ማለት ነው። ዳይ ወደ ቆጠራ ዳይ እና ባንዴ መውደቁ يا سلام شو كيف يا سلام شوفوا خلص ሀዲያ እንደዚህ ነው እንግዲህ ከኛ ጋር ያዋለው። ኢዱ በዚህ መልኩ ነው ያለፈው እኛ ጋር ታያችኋል። ኢድ ማለት እንግዲህ ይሄ ነው። እኛ ጋር ኢድ በዚህ መልኩ ነው ያለፈው ማለት ነው። ኢድኩም ሙባረክ በድጋሚ ማለት ነው። ሹፉ ኬፍ እና እስኪ እችን ስለቅሙ አልዋላችሁም? የመዳም ቅመሞች ግን አንዳንዱ ቤት አይለቀምም። ሁሉም ቤት አይደለም። አሉ አበደን ሀዲያ የሚባል ነገር የማያውቁ ደሞዛችንም ሀዲያ መስሎ የሚታያቸው ሞልተዋል ማለት ነው። አሁን እኔ እንግዲህ እዚህ መሸቀል አያስፈልገኝም። ጉዞ ወደ ኢትዮጵያ ነው። ዳይ ወደ ቆጠራ
ዳይ ወደ ቆጠራ ስንት ሀዲያ ብር መሆኑን በነገራችን ላይ የምታውቁት ማለት ነው በእንትኑ ነው በ5 ነው። ሚን ሶብሩ ሀዲያ ብር መሆኑን የምታውቁት 5 10 ስለሆነ ነው። እና ይችን ነው እንግዲህ እኛ ስንለቅመው ይችን ነው ይችን እንበል እንጂ ይሄ ነው እኛ እንግዲህ ስንለቅም የዋልነው ሙሉ ቀን ማለት ነው። ኮረጆችንን እዚች ላይ ያበት አድርገን በመቀነት ከዛ ጋህዋ ቀርተን እንሰጣለን። ጋህዋውን እንደዚህ ስንዘረጋ ይችን ደግሞ እንዴት ሆና ትሰጣለች መሰላችሁ? እንዴት ትጠቀለልና ኢድ ሙባረክ እንደረጋለን። እንድትጨርቀን ቀበል እንላለን። ከዛ ሽክራን ጀዛከላህ ኸይራን ስንል እንውላለን ማለት ነው። እቃ ስንለቅም እንላለን እና በዚህ አይነት ነው እንግዲህ የኔ ኢድ ያለፈው። ከእናንተስ ጋር እንዴት ነው ያለፈው? ሐዋላም እንግዲህ አሁን ላይ ስንት ነው ንገሩኝ ማለት ነው። የኛ ኢድ በዚህ መልኩ አልፏል ማለት ነው። የእናንተስ እንዴት ነው? በኮሜንት ንገሩኝ ማለት ነው። ያው 10 ውሸት ነው እንዳትሉ። ያው 5 10 እንደዛ ነው። የሀዲያ ብር መሆኑን በዚህ ነው የምታውቁት። በዚህ መልኩ አለፈ ከኛ ጋር አልሐምዱሊላህ። የአመት ሰው ይበለን ደግሞ ማለት ነው። ኧረ እንግዲህ ኗሪ አድርገንና ደግሞ የዛሬም አመት ይችን አይተን ምኑን ሀር ነው ይቺ ናት እንግዲህ አስራ ያስቀረችን በሰው ሀገር። እና የኔ የኢድ ውሎዬ ይሄን ይመስላል ማለት ነው ውዶችዬ። ኢንሻአላህ አመት ከአመቱ ይደጋግመን ይመላልስብን እያልኩኝ የአመት ሰው ይበላችሁ። የዛሬ አመት ደግሞ በሀገራችን ላይ እኛ ባሰብነው ባለብነው የህይወት ጎዳና የምናከብረው አላህ ያድርገን። አሚን በሉ። ካሚንታም ይቀራል አሚን በሉ ማለት ነው። ለቤት አዲስ የሆናችሁ ሀይሻይቴው ሰብስክራይብ አድርጋችሁ ቤተሰብ ናችሁ ጠብቁኝ ማለት ነው። ለእናንተ አስተማሪ ቁም ነገር አዘል በተለይ እንደነገርኳችሁ እንደኔ በሰው ቤት ብዙ ጊዜያችሁን ያሳልፋችሁት ወንድሞቼ ለእናንተ በጣም አስተማሪ የሆኑ ነገሮች ከረመዳን በፊት የጀመርኳቸው አሉ። ለእናንተ ይጣማሉ ያልኳቸው ምክሮች ማለት ነው። ከኔ ተሞክሮ ትምህርት ውሰዱ። መቼም አንዱ ካንዱ ነው የሚማረው ማለት ነው ብዬ የጀመርኩት አለ። ረመዳን ላይ ደግሞ አልተመቸኝም ይዤላችሁ አልመጣሁም ማለት ነው። ኢንሻአላህ ታሁን በኋላ ይዤላችሁ እመጣለሁኝ። ከኔ ተሞክሮ ብዙ ነገር ትማራላችሁ። እናንተ ቤት የገብታችሁ አይሻ ዩቲዩብ ሰብስክራይብ አድርጋችሁ ላይክ ሼር እያደረጋችሁ እያበረታታችሁ ጠብቁኝ ማለት ነው። ዝም ብሎ ባልሆነ ነገር አልመጣም። በነገራችን ላይ ኢንሻአላህ ለእናንተ አስተማሪ ዝኔ ጋር ያላችሁ ወንድሞች አብዛኛዎቻችሁ እንደኔ በሰው ቤት የምትንከራተቱ በሰው ሀገር የምትንከራተቱ እስከሆናችሁ ድረስ ብዙ ትምህርት ታገኙበታላችሁ ማለት ነው። ምክንያቱም በ9 አመት በሰው ቤት ስንከራተት ኖሬ አገሬ በቃኝ ብዬ አገር ገብቼ ከዛ ደግሞ ተመልሼ ከ3 አመት ቆይታ በኋላ ተመልሼ መጥቻለሁ ማለት ነው። ለምን ተመልሼ መጣሁ? በምን ምክንያት? ይሄ ለእናንተ አስተማሪ የሆነ ነገር በጣም ብዙ ነገር አለውና እናንተ ሰብስክራይብ አድርጋችሁ ቤተሰባችሁ ጠብቁኝ ይዤላችሁ እመጣለሁ ማለት ነው ውዶችዬ። መልካም በዓል። ዛሬ 3ኛው ቀን ነው በነገራችን ላይ። መልካም በዓል ይሁናችሁላችሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ እያልኩኝ የኔ ውሎ ይሄን ይመስላል። በአጋጣሚ ኢዲያ ተሰጣችሁ ተፋደሉ እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።